አማርኛ ፊደሎችን መለየት ከተቸገራችሁ ማድረግ ያለባችሁ ፊደሎችን ወደ ታች ማንበብ ነው። ስለዚህ ፊደሎችን እንደዚህ ወደ ታች እየቆጠራችሁ ማንበብ ለማመድ በየቀኑ ፕራክቲስ ማድረግ አለባችሁ ማለት ነው። በተጨማሪም ደግሞ ባላችሁበት ሆናችሁ መማር የምትፈልጉ ከሆነ በዚህ ቁጥር ይሄን ቁጥር ሴቭ አድርጋችሁ በኢሞ፣ በቴሌግራም፣ በዋትሳፕ ደውላችሁ እኔን ማግኘት ትችላላችሁ። በሚመቻችሁ ሰዓት ደግሞ ከኔ ጋር መማር በየቀኑ 1 ሰዓት ከሰኞ እስከ ዓርብ መማር ትችላላችሁ ማለት ነው። ስለዚህ ይሄን ቁጥር ሴቭ በማድረግ ደውሉልኝ። ይሄን አፕሊኬሽን የምትፈልጉ ከሆነ ደግሞ ኮመንት ላይ ሊንኩን አስቀምጥላችኋለሁ። ቴሌግራም ላይ ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር አቦጊዳ ፊደሎች አሉ። እዚህ ጋር ዋና ሙሉ ከመጀመሪያው እስከ መጨረሻው ፊደሎች አሉ ማለት ነው። በተጨማሪም እነዚህ የዲቃላ ፊደሎች እና አማርኛ በእንግሊዘኛ ሙሉ ተዘጋጅቶ የቀረበ ነው። ይህንን ዳውንሎድ አድርጋችሁ ባላችሁበት ሆናችሁ መጠቀም ትችላላችሁ። ይሄ ብቻ ነው ያለው ማለት ነው። ሌላ ነገር የለውም። ፊደሎች ብቻ ነው ያሉት። ብዙ ፎቶ ከምትጠቀሙት ጥርት ባለ ኳሊቲ ሙሉን እዚህ ጋር ማግኘት ትችላላችሁ። ይህንን ቪዲዮ ለብዙ ሰው እንዲደርስ ሪፖስት በማድረግ ሼር በማድረግ ተባበሩኝ ማለት ነው። ይህን ቁጥር ሴቭ በማድረግ የምትደውሉት ኢሞ፣ ቴሌግራም፣ ዋትሳፕ። ስለዚህ በቀጥታ ኢትዮጵያ ውስጥ ያላችሁ በቀጥታ መደወል ትችላላችሁ። ከሀገር ውጭ ናችሁ ደግሞ በእነዚህ መልኩ ሴቭ በማድረግ መጀመሪያ መደወል ትችላላችሁ ማለት ነው። አሁን ወደ ትምህርቱ እንሄዳለን። ቢያንስ እንዴት ነው ብዙ ጊዜ እነዚህን ደጋግሜ ሰርች ያለችኋለሁ። አሁን ከመሀል ዝም ብለን ከቀ ጀምረን እስከ ኘ ድረስ ወደ ታች እያነበብን እንለማመዳለን። ተከታተሉ ማለት ነው። የመጀመሪያው ቀ ነው። በተጨማሪም ደግሞ እዚህ ጋር ምሳሌ ቃላቶች አሉ። ያው ፊደሎች በደንብ ከተለማመዳችሁ በኋላ አሁን ለምሳሌ የመጀመሪያዋ ማነች? ቀ ነች። ሁለተኛዋ የነ ቤት እና ለምሳሌ ይሄ ነው አይደለ? የነ ቤት ስንተኛ ፊደል ነች? እዚህ ጋር 6ኛ ፊደል ነው። ስለዚህ የነ ቤት 6ኛ ፊደል ማለት ነው ነ፣ ኑ፣ ኒ፣ ና፣ ኔ፣ ን። ስለዚህ አሁን ይሄን ማን ብለን እናነባዋለን ማለት ነው? ቀን፣ ቀን ብለን እናነባዋለን ማለት ነው። ስለዚህ ቀን፣ ቀን። ይሄ ደግሞ ቀለም። እነዚህን ምሳሌዎች እያያችሁ በደንብ መረዳት ትችላላችሁ። እሺ አሁን ወደ ፊደሉ እንሄዳለን። የመጀመሪያው ቀ ነው። በ፣ ቨ። ይሄ ፊደል በጣም ብዙ ሰዎችን ያስቸግራል። ቨ ስንል ቪ ሳውንድ ነው። ቨ እንደዚህ ማለት ነው። ቨ። ይሄኛው ግን በ ነው። በ ቢኢ በ። ይሄኛው ቨ ቪ ኢ ቨ ነው የምንለው። ቨ ለምሳሌ የስልካችን ከቨር ስንል ከቨር ከቨር ነው የምንለው። ቨ ከቨር የስልካችን ማለት ነው። ከቨር በ አይደለም። ሁለቶቹ ይሄኛው ፊደል እና ይሄኛው ፊደል አንድ አይደሉም፣ ይለያያሉ። በዚህ ያ ማስታወሻ ያዙ ማለት ነው። እሺ ተ ቸ ሀ። ይሄ ፊደልም በአማርኛ ፊደል 3 አይነት ሀ ነው ያለው። ሶስተኛው ሀ ይሄ ነው። አንደኛው የመጀመሪያው ሀ ነው፣ ይሄ ነው። ሁለተኛው ሀ ደግሞ ይሄ ሐመሩ ሀ የምንለው ማለት ነው። ስለዚህ 3 ሀዎች አሉ። እዚህ ጋር እንደምታዩት የመጀመሪያው ሀ ይሄ ነው፣ ሀ። ሁለተኛው ሀ ይሄ ነው። ሶስተኛው ሀ ደግሞ ይሄ ነው ማለት ነው። 3 አይነት ተመሳሳይ ሀ ፊደል ነው ያሉት። እሺ ነ፣ ኘ፣ አ። ከቀ እስከ ኘ ነው የጀመርነው። ስለዚህ የመጨረሻው ፊደል ኘ ነው። ቁ፣ ቡ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ። ቂ፣ ቢ፣ ቪ፣ ቲ፣ ቺ፣ ኢ፣ ኒ፣ ኒ። አሁን እዚህ ጋር በምናነብበት ሰዓት በቃ እናንተ ማስተዋል ያለባችሁ ነገር አናባቢያቸውን ነው ማለት ነው። አሁን ለምሳሌ አንደኛ ፊደሎች ላይ ቀ፣ በ፣ ቨ ስንል ድምፅ አለ የሆነ የሚል ተመሳሳይ ድምፅ ማለት ነው። ቀ፣ በ፣ ቨ፣ ተ። አያችሁ ወደ ታች ታነቡ ይሄን ነው የምትለዩት። ተመሳሳይ ነው። የአንደኛ ፊደሎች በሙሉ ከመጀመሪያ እስከ መጨረሻው ተመሳሳይ ከሀ ውጭ። ሁለተኛ ፊደሎች ደግሞ ኡ የሚል ድምፅ ነው ያላቸው። ይኸው ቁ፣ ቡ፣ ቡ፣ ቱ ስትሉ ይሄ ኡ የሚል ድምፅ አለው። ለአንደኛ ፊደል ሲሆን እንደዚህ ሆኖ ከላይ ያለበት የሚለው ይሄ ነው። ሶስተኛ ፊደል ሲሆን ደግሞ ኢ የሚል ድምፅ አለበት። ኢ ለምሳሌ እዚህ ጋር ቂ፣ ቢ፣ ቪ፣ ቲ። አያችሁ በቃ ይሄን ነገር እንድትለዩትና አእምሯችሁ ይሄን ነገር ሴቭ እንዳደርገው። በጥቅሉ ለምሳሌ እነዚህ የአ ቤቶች ናቸው አይደል? የአ ቤቶችን እስኪ እናንብባቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። በቃ የአማርኛ አናባቢ የሚባለው ፊደል ይሄ ፊደል ስለሆነ የዚህን ፊደል ተአምር መረዳት ከቻላችሁ በኃይለኛው ማለት ነው በቃ በ50% የሚባሉትን ፊደሎች ለመለየት
በቃ መሃል ላይ ናቸው ማለት ነው። ስለዚህ አሁን ለምሳሌ ይሄ የአንደኛ ፊደሉ ይሄኛው አ ነው። የአንደኛ ፊደሉና አራተኛ ፊደሉ አ ሲጠሩ በጣም ስለሚመሳሰሉ ይሄ ከአንደኛ ፊደል ውጭ ያሉት ማለት ነው። እነዚህ ከአንደኛ ፊደል ውጭ ያሉት እነዚህኛዎች አናባቢያቸው ተመሳሳይ ነው። የአንደኛ ፊደል አናባቢ ሲጻፍ ደግሞ እንደዚህ ነው። እንደዚህ ጽፋችሁ ከላይ አላት ስልካችሁ ኪቦርድ ላይ ስምንተኛ ላይ ነው የምታገኟት ይችን ስምንተኛ ፊደል ላይ። ስለዚህ አሁን እዚህ ጋር ተ ስትሉ ቸ ስትሉ የሀ አንደኛውና አራተኛው ተመሳሳይ ስለሆነ አይሰራም። ነ ስትሉ ኘ ስትሉ ስለዚህ ተ ቸ ነ ኘ ስትሉ የሚል ታገኛላችሁ። ስለዚህ የሚል ድምጽ ካለው በደንብ በተለይ ደግሞ አናባቢያቸውን ለማወቅ ለመረዳት ድምፃቸውን ለመስማት ከፈለጋችሁ ለ3 ሰከንድ ድምፁን አስረዝማችሁ አንብቡት። ለ3 ሰከንድ ለምሳሌ ተ ስትሉ የሚል ሁለተኛውን ቱ ስትሉ ኡ የሚል ድምፅ አናባቢ ታገኛላችሁ ማለት ነው። ስለዚህ ስንት 3 ሰከንድ ድምፁን አስረዝማችሁ ስታነቡት አናባቢያችሁን ታገኛላችሁ። አሁን ለምሳሌ ይቺ ፊደል ቲ ነቻ። ቲ ስትሉ አናባቢዋ ኢ የሚል ድምፅ አለ። አራተኛ ፊደል ታ ስትሉ አ የሚል ድምፅ ታገኛላችሁ። ቴ ስትሉ ኤ የሚል አለ። ስለዚህ ቴ ቼ ሄ ኔ ኜ ሁሉም ከመጀመሪያው ከአምስተኛ ፊደል ከሆነ ከመጀመሪያው እስከ መጨረሻው ኤ ኤ ኤ ኤ የሚል ድምፅ አለው። ስለዚህ የአምስተኛ ፊደሎች አናባቢ ፊደል ደግሞ ማን ነው? ኤ ነው። በቃ አሁን ሰባተኛ ፊደል አናባቢ ማን ነው? የሰባተኛ ፊደሎች አናባቢ ኦ ነው። ልዩነቱ በአማርኛና በእንግሊዘኛ ሲሆን ይታወቃል። ምክንያቱም በእንግሊዘኛ ሲሆን ፊደሉ አብሮ ነው የሚጻፈው። ለምሳሌ ቶን መጻፍ ከፈለጋችሁ ቲ እና ኦ አንድ ላይ ይሄ አናባቢ ነው። ኦ የሚለው ይሄ ኦ ነው። ለምሳሌ ቱን ስትጽፉ ቱ ሁለተኛ ፊደሉን ቱ ስትጽፉ ማለት ነው። ቱ ስትሉ በእንግሊዘኛ ቲ እና ዩ አለ። ዩ ማለት ኡ ማለት ነው አይደለ? ለአማርኛ ሲሆን አናባቢ ከጎን ይጻፋል። በእንግሊዘኛ ስንጽፈው ማለት ነው። ግን በአማርኛ ፊደል ጊዜ የየራሳቸው ፊደል ስለተቀረጸላቸው ከጎን አንጽፈውም። ስለዚህ በምንድን ነው የምናገኘው ማለት ነው? ድምፅ ላይ ነው የምንሰማው። ስለዚህ ያንን ነገር በደንብ ግልጽ አድርጋችሁ መረዳት ነው ከእናንተ የሚጠበቀው። ይህንን ቪዲዮ ለብዙ ሰዎች በጣም ጠቃሚ ትምህርት ነው፣ ለብዙ ሰዎች እንዲደርስ ሪፖስት አድርጎ የቀሩ ፊደሎችን ጨርሷቸው። በሌላ ቪዲዮ ደግሞ እመለስላችኋለሁ። እወዳችኋለሁ። ይሄን ቪዲዮ አይደለም ከዚህ በፊት መለቃቸውንም ሪፖስት በማድረግ ሼር በማድረግ ኮመንት በማድረግ ምናምን ፍቅራችሁን ታሳዩኛላችሁ። መማር የምትፈልጉት ተማሪዎች ደግሞ ይኸው እዚህ ጋር ስልኬ አለ። በድጋሚ ይሄን ቁጥር ሴቭ አድርጋችሁ ወይም ይሄን አፕሊኬሽን ኮመንት ላይ በምታገኙት ሊንክ ዳውንሎድ አድርጋችሁ እዚህ ጋር ስልኩን ማግኘት ትችላላችሁ ማለት ነው። ባላችሁበት ሁሉ ሰላም ይሁን። አመሰግናለሁ።